السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። ሰዓዳ ኢትዮን ሰብስክራይብ ላይክ ሼር አድርጉ። ዛሬ እንግዲህ ዘወር ስል ያየሁትን ነገር ልንገራችሁ። እሱ ምንድነው? አንድ ኤጀንሲ ኢትዮጵያ ያለ ኤጀንሲ አንዲት እህታችን አረበኛ ትችላለች ብሎ የተሰደዳት ወደ ሳውዲ አረቢያ ከሰደዳት በኋላ ሰዎቹ አረበኛ እንደማትችል ስለተረዱ የሰራችበትን ደሞዝ አሲዘው ወደ መክተብ መለሷት። ወደ መክተብ ከመለሷት በኋላ ያን የመክተብ ኃላፊው መስሪ ነው። መስሪ ወይም የግብጽ ዜጋ ነው። ገባችሁ? እህታችን እንግዲህ ኢና ሊላሂ ወኢና ኢለይሂ ራጂዑን ሙታለሽ። አላህ ጀነተል ፈርዶስ ይወፍቃት። ግን እኔ ማለት በግብጽ አይደለም የተናደድኩት በማን ነው? በኢትዮጵያዊው። እቺ ልጅ እንግዲህ አረበኛ አትችልም። አረብ ሀገር ሂዳ አታውቅም። ለመጀመሪያ ጊዜ ነው የላካት። እንዴት ነው አረበኛ ማችለውን አረበኛ ትችላለች ብለ የሰደድካት? ምን አይነት ህሊና አለ? ምን አይነት ማለት እኔ አላውቅም። ከምን አይነት ፕላኔት ነው የመጣው? አንተ እህት ብትሆን እንደዛ ታረጋለህ? አታረግም አይደለ? አረበኛ ማችለው ልጅ ሰደህ ይሄው አሁን መስሪው ቀጥቅጦ ህይወቱ አለፈ። አላህ ይዘንላት። ግን እኔ አላውቅም። መስሪዎች እኛን እንደማይወዱን በደንብ ጠንቀቃችሁ ታውቃላችሁ። እንዴት ነው መክተብ ከመስሪ ጋር እንዴት ነው የምትሰሩት እናንተ? መስሪዎች እንኳን እንደዚህ አይነት ነገር አግንተው እንዲያው ናቸው። ለምን ካላችሁ በውሃው የተነሳ በጣም ቂም አለባቸው። ለምንድን ነው እናንተ ማለት ነው ያላቀም? ከምን አይነት ፕላኔት ነው አንተ የመጣው? ገንዘብ እኮ አላፊ ጠፊ ነው። ነገ ወዲያ ሁላችንም እንሄዳለን አይደለ? ይሄ ለሚቀር ዱንያ ብለ እህተን አሳልፈ ይው ተደብድባ ተቀጥቅጣ ህይወቷ አለፈ። በጣም መትቷታል። በጣም ይሄ ፊቷ ሁሉ በቃ የለም። ፊቷ ሁሉ መስመር ሆኗል። ገባችሁ? ባልተወለደ አንጀቱ ቀጥቅጦ ገደላት። ቤተሰቦቹ እንግዲህ እንዳይሰሙ ተብሎ በአሁኑ ሰዓት ሶሻል ሚዲያ ላይ ሁሉንም አቀራርቦታል። በቲክቶክ መተው አጋጣሚ አዩት ልጃቸውን እንደሞተች ማለት ነው። አላህ ይዘንላት። አላህ ጀነተል ፈርዶስ ይወፍቃት። ግን ደላላዩ ተይዞ ለህግ መቅረብ አለበት። ገባችሁ? በተለይ በጣም የሚቀልዱና የሚሰክሱ ከመዳም ቅመሞች ላይ ነው። ገባችሁ? ይሄ ደላላይ መያዝ አለበት። ዋጋውን ማግኘት አለበት። ወላሂ እኔ እንዴት አንጀቴ እንደተቃጠለ እንዴት አንጀቴ እርር እንዳለ ገባችሁ? ለምን ካላችሁ ያልፍልኛል ብላ በሰው ሀገር ተሰዳህታ እህታችን ህይወቷ አለፈ። ለዛውም ደግሞ እኮ ተደብድባ መስሪው እንዴት አርጎ እንደቀጠቀጣት እርግጠኛ ነኝ። እንግዲህ ውሃ ምግብ ምናምን አይሰጣትም። ለምን? በውሃው የተነሳ እልክ አለባቸው እነሱ። እኛ ኢትዮጵያዊ ሲያገኙን በተለያየ ነገር በጣም መበቀል ይፈልጋሉ። እኔ ልንገራችሁ ከገጠመኝ ነገር ስቲል ከዚህ ካናዳ መድኃኒት ልገዛ ይጄ እንቲ ምን ወይና አለኝ። ኢትዮጵያዊ ነኝ አልኩት። አረበኛ ኢትዮጵያዊ ነኝ ስለው እናንተ ውሃውን አቆማችሁብን አይደል አለ። አስቡት። እኔ ያለሁት ካናዳ ነው፣ እሱም ያለው ካናዳ ነው። ከዚህ ሀገር እንደዛ የማለት መብት የለውም። ገባችሁ? ምን ያክል ከውሃው ጋር የተሳሰሩ እንደሆኑ በጣም ነው የተረዳሁት። እና ይሄ ደላላይ ደግሞ ባልተወለደ አንጀቱ ቀጥቅጦ እህታችን ገደላት። አስባችኋል? ግን ደላላዩ ጥፋት አለበት። ለምን? አረበኛ ማችለው ልጅ አረበኛ ትችላለሽ ብሎ አንደኛ መላክ አልነበረበትም። ሁለተኛ ደግሞ መዳሞቹ ደግሞ ኦሬዲ ወደ መክተብ መልሰዋታል። ከመዳሞቹ ጋር ምንም ጥፋት የለም። እኔ አረበኛ ምችል ሰራተኛ ነው የምፈልገው። አረበኛ ማችል ሰው አልፈልግም። ለምን? ቤቱን በስርዓት ከአሮጊት ነው የምጠብቀው። በስርዓት ከአሮጊቷ ጋር ካልሰራችልኝ በቋንቋ ካልተግባቡ አልፈልግም ብሎ ሐቋን ሰጥተው ወደ መክተብ ሰደዳት። መክተቦች ግን ምንድነው ያረጉ? ለምን ተመልሰሽ መጣሽ ብሎ ቀጥቅጦ ህይወቷን አሳጣው። የኢትዮጵያ ደላላይ ደግሞ ቤተሰቦቹ ሳይሰሙ ቤተሰቦቹ ሰምቷል አለ በውሸት። ቤተሰቦቹ ግን አጋጣሚ ቲክቶክ ላይ ነው የሰሙት። አያችሁ ምን ያክል በውሸት እንደሚተዳደር። ስለዚህ የኢትዮጵያ ይሄ ሰውዬ በህግ መጠየቅ አለበት። የልጅቱን ነገር በህግ ተጠይቆ እንደማንኛውም ሰው ቅጣት ማግኘት አለበት።
ገባችሁ? ለምን ካላችሁ እህታችን ነገ ጧት ሰርቼ ያልፍልኛል፣ ነገ ጧት እቀየራለሁ፣ ነገ ጧት የሆነ ነገር አረጋለሁ ብላ ህይወቷን አጣች በሰው ሀገር። ኢና ሊላሂ ወኢና ኢለይሂ ራጂኡን። ግን እኔ በጣም ነው ያዘንኩት ወላሂ። አስባችኋል? የኛ ነገር ወይ ኢትዮጵያ ያለ ሰው አያቅልን ወይ ስደት ሀገር ያለው ሰው አያቅልን። በእንደዚሁ በአንቱ ከንቱ ህይወታችን ይጠፋል። እንግዲህ እርግጠኛ ነኝ ደላላዩ ምን ምክንያት እንደሚሰጥ አላቅም፣ ይቦተረፋል። ግን መንግስት እውነት መንግስት ካለ ይህን ደላላይ የእጁን መስጠት አለበት። ይታሰር ምን ይበል አይደለም፣ የእጁን በትክክለኛ ነገር መስጠት አለበት። ለምን የሂታችን ህይወቷ በቃ አላቅም ደመከልብ መሆኑ መቅረት የለበትም። ይህ ደላላይ ነው ደላላይ የተባለው ሰውዬ ዋጋውን አግኝቶ እጁን መስጠት አለበት። ገባችሁ? ለምን ካላችሁ አረበኛ እማትችል ሴት ለምን ትችላለሽ ብሎ ሰደደ። አረበኛችን ልጅ አትችልም፣ ምንም አታቅም። እማታቀው ልጅ ለምንድነው በውሸት የላከው? ስለዚህ ይህ ደላላይ ዋጋውን ማግኘት አለበት። በሁለተኛ ደረጃ ደግሞ አንዳንድ እህቶች አረበኛ ማችሉ ከሆነ እኛ አረበኛ አንችልም በሉ። እውነትን ተናገሩ። እውነትን ከተናገራችሁ ከፈለጓችሁ ይወስዷችኋል፣ ከፈለጓችሁ ይቀራል። ገባችሁ? ለምን አረበኛ ማችለውን ግን አረበኛ ትችላለሽ ብሎ ሰዶ ህይወቷን አሳጣት። እቺ ልጅ አላማ ነበራት፣ ህይወት ነበራት፣ የምትኖርብለት ነገር ነበር። ነገ ወዲያ ወልዳ ከብዳ ህይወት ማለት በቃ ቤተሰብ አፍርታ ብዙ ህልም ነበራት። ህልሟን ማን ቀጨው? ደላላይ። አያችሁ? በውሸት ህልሟን መኖር የነበረባትን ህልም ሳትኖር ወደማይቀረው ጉዞ ሄደች። አሁን ደላላዩ ምን እንደሚል ማወቅ ፈልጋለሁ። ምን እንዳለ ታውቃላችሁ? ቅድም ላይቭ ላይ ቤተሰቦቿ እንግዲህ እንደሞቱ አልሰማው፣ ልጃቸው እንደሞተች አልሰሙም። እሱ ግን ምን አለ? ሶሻል ሚዲያ ምን አለ? ቤተሰቦቹ ሰምተዋል። ቤተሰቦቹ ጭራሽ አልሰሙም። ምንም የሚያውቁት ነገር የለም። ሳይሰሙ ቤተሰቦቿ ሰምተዋል ብሎ ሲቀጥፍ ሰምታችኋል ደላላዩ። እኔ አላቅም ከየትኛው ፕላኔት ነው የመጣው አንተ? እንዴ ማለት እሴት ዛሬ ልጅ ላይ ኖር ይችላል ማለት ዛሬ እህት አረብ ሀገር ያልተሰደድሽ ሊሆን ይችላል። ነገ ወዲያ ልጅ ምን እንደሚያጋጥማት አታውቅም። ለገንዘብ ብላችሁ የሰውን ህይወት ግን የምታሳጡ ደላላዮች እኔ ሌላ ምንም አላችሁ። አላህ ጀዛችሁን ይክፈለው። አላህ እንደው ጀሊሉ ጀዛችሁን ይክፈለው። የዚች የእህታችንን ደም ሁላችንም ደመከልብ ሆኖ እንዳይቀር ድምጽ ነውናትና ይሄ ደላላይ ዋጋውን ማግኘት አለበት። ሁለተኛ ደላላዮች በመዳም ቅመሞች ላይ መረማመድ እንደዚህ ማድረግ እንዲቆሙ እኛ ሁላችንም ለዚህ እህታችን ድምጽ ነን። ይሄ ሰውዬ ዋጋውን ማግኘት አለበት። ገባችሁ? እህታችን ብትሆን እንሰፈሰፋለን አይደል? እቺ ልጅ ልክ እንደኛው እንደራሳችን አድርገን ሁላችንም ድምጽ ነውናትና ይሄ ደላላ ዋጋውን ማግኘት አለበት። የኢትዮጵያ መንግስት ደግሞ ይሄን ሰውዬ ይዞ በቃ ወይ ማሰር አይደለም እንፈልገው፣ ለደላላዮች ሁለተኛ እንዳይደግሙ አድርጎ የሆነ ነገር ማድረግ አለበት። የሞተችውንም አላህ ይዘንላት፣ አላህ ጀነተል ፈርዶስ ይወፍቃት። ለኛም ለናንተም ሁላችንም አላህ ይዘንልን። በቻላችሁት መጠን ሰብስክራይብ፣ ላይክ፣ ሼር አድርጉና ለሚመለከተው አካል ይህን መልእክቴን አድርሱልኝ በአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።